ሩታና አብርሽ ተለያዩ። ሩታና አብርሽ የመለያየታቸው ነገር እስከ መጨረሻው ሆነ። ለምን? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የኢክራም ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ሆይ? ከኔ ጋር አለው አልሐምዱሊላህ። ውድ ቻናል ቤተሰቦች እንደሚታወቀው ሩታና አብርሽ ሰሞኑን በቃ በዛች በነፂ በተባለችው ልጅ ህይወታቸው ወይም ትዳራቸው እየፈረሰ ነው። በሰው ነገር ትዳራችሁን የምታፈርሱ ሴቶች ራሳችሁ ወስኑበት። ሰው አወራ ብላችሁ ውሻ ጮኸ ብላችሁ እናንተ ህይወታችሁን የምትበትኑ በጣም ከባድ ነው። ሩታ ነፂ ልጅ አለኝ ፍቅረኛ የነበር ስላለችሽ ያለፈ ህይወትን ታሪክ ብትነግርሽ ምን ያደርግልሻል? ታያት ማሻሽ ማሬ፣ ለምንድነው ትዳርሽን የምትበትኒው? በዚህ ላይ ነብሰ ጡር ነሽ። በዚህ ላይ ደግሞ ትዳርሽን መበተን የለብሽም። እንደውም ለእሷ ልክ አብርሽ ጋር ተዋደሽ ተፋቅረሽ መኖር ለእሷ ልክ ማለት ነው፣ እንደኔ ከሆነ። አለበለዛ በጣም ችግር ነው። ህይወትሽ አትበጥብጭ ነው እኔ የምልሽ። ህይወትሽን አትበጥብጭ ማሬ፣ ህይወትሽን ኑሪው። ታያት እንደፈለገ የታወራ፣ የሰው ወሬ አትስሚ። ዛሬ ላይ የሰው ወሬ ከሰማን ችግር ነው ማሬ፣ ከምንም በላይ ማለት ነው። እና ወደ አብርሽ ተመለሽ። መለያየታችሁ ከባድ ነው፣ አትለያዩ። በዚህ ላይ ነፍሰ ጡር ነሽ። በዚህ ላይ ደግሞ ለምን እንደዚህ ይሆናል ማሬ? ለምን እንደዚህ ይሆናል? ተይ፣ እንደዚህ መሆን የለበትም። እንደዚህ አታድርጊ ማሪ። ከምንም በላይ ይደብራል። ህይወትሽን እንትን አትበይ እና ህይወትሽን አታበላሽ ማሪ። ከምንም በላይ የምነግርሽ ነገር ቢኖር ይሄ ነው። ከባልሽ ጋር ታርቀሽ ቤትሽ ተመልሰሽ ግቢ። ይህም መጥፋት መኮብለል ጥሩ አይደለም የኔ ውድ። ትዳርሽን ገብተሽ ኑሪበት ማሪ። እኔ የምልሽ ይሄንን ነው፣ ሌላ አልልሽም ውድ እህቴ። ላንቺው አስቤ ነው፣ ላንቺው በማሰብ ነው። አታልቅሽ፣ ሁሌም ደግሞ በማልቀስ እዳሽን አየሽ የኔ ውድ። አብሽሪ፣ ሁሉም ለበጎ ነው፣ ያልፋል። የማያልፍ ቀን የለም። ብቻ አንቺ ጠንካራ ሁኚ ማሬ፣ ጠንካራ ሁኚ። ከምንም በላይ ጥንካሬሽን አሳያቸው ለሰዎቹ። ዛሬ ላይ እንደዚህ ተቦሰቃቅረሽ ስላዩሽ አንቺ ደግሞ ዝቅ ብለሽ አትታያቸው፣ ከፍ በይ፣ ከፍ ብለሽ ታያቸው። ህይወት ውጣ ውረድ አላት። በተለይ በትዳር ላይ ጠንካራ ሰው ካላጋጠማት በጣም ውጣ ውረዶች አላት ማሪ። እና ሩታዬ እኔ የምመክርሽ ነገር እንደ እህትነት በቃ ትዳርሽን ተመልሰሽ ቤትሽን አታቀዝቅዢ፣ ገብተሽ ቤትሽን ለማሞቅ ሞክሪ። እሺ ማሪ፣ ቤትሽን ለማሞቅ ሞክሪ። እኔ እንደዛ ነው የምልሽ። አለበለዛ ህይወትሽን እየበጠበጥሽ ትዳርሽን እየበጠበጥሽ ከኖርሽ ሰዎች የሚጠሉሽም ራሱ ደስ ይላቸዋል ማሬ፣ ደስ ይላቸዋል። እና ህይወትሽን ኑሪ፣ ከራስሽ ጋር ሁኒ፣ ለራስሽ ቦታ ስጪ፣ ለራስሽ ጊዜ ስጪ። አብርሽንም በየቦታው ላይ በየሚዲያው ላይ በጥፊ አትበይው። ለባል ክብር ይኑርሽ። እኔ የምልሽ ለባል ክብር ይኑርሽ። ለባልሽ ክብር ካለሽ ህይወትሽም ይበራል። በቃ ሰውም ያከብርሻል። አለበለዛ ግን ባልሽን በየሚዲያው ማዋረድ፣ ባልሽን በየሚዲያው መናገር ከባድ ነው ማሬ። እባክሽን እባክሽን፣ የሰው አፍ ራሱ በጣም መጥፎ ነውና ራስሽን ጠብቂ ማሬ። ይህን ነው የምለው። እና ሩታና አብርሽ ተለያዩ እያላችሁ ደግሞ አታበረታቱ፣ ምክር ስጧቸው። ሸይጣን ብዙ ነገር ይፈትናቸዋል። እነሱን ደግሞ ማገዝ፣ መስጠት፣ መምከር ነው ያለብን እንጂ ተለያዩ እያልን በየሚዲያው ማውራት ዋጋ የለውም። እንደኔ ሀባይ እኔ ይህንን ነው የምላችሁ ውዶቼ። አደራችሁን ከባላችሁ ጋር ስትጣሉም ህይወታችሁን ለመኖር ሞክሩ። አትቦጫጨቁ ሀባይ። መቦጫጨቅ ለእናንተ ምንም አይጠቅምም። ደግሞ ባልና ሚስት ቢጣላ እንኳ ሚዲያ ላይ መታችሁ አታውሩ። የእውነት ነው የምላችሁ፣ አታውሩ። የእናንተን ደስታ የማይወዳል፣ የእናንተን ለቅሶ፣ የእናንተን መለያየት የሚወዳል። እና በቃ ለሰው እንትን አትስጡ።
ፊት አትስጧቸው። ፊት ከሰጣችኋቸው ህይወታችሁን ለማበላሸት አንደኛ ናቸው። የራሳችሁ ጓደኛ የሆነ ነው የሚያበላሸው ህይወታችሁን። የራሳችሁ እቤታችሁ የምታስገቡት አብራችሁት ጊዜ የምታሳልፉት ሰው ያ ሰው ህይወታችሁን ይበጣብጣል። ወዳጄ በዚህ ሰዓት ጓደኛም እህትም ወንድም የሚባለው አንድ የእናት ልጅ አንድ የአባታችሁ ልጅ ነው የተወለዳችሁ። ሀታለው ያክስት ልጅ ያጎት ልጅ እንትን ለእናንተ ሚስጥር ጠባቂ አይደለም። ሚስጥር ጠባቂያችሁ እህት ወንድማችሁ ብቻ፣ እናት አባታችሁ ብቻ ናቸው። እናት አባታችሁ እህት ወንድማችሁ ለራሳችሁ ለእናንተ ህይወታቸውን አሳልፈው ይሰጣሉ። ሌላ ግን ገበናችሁን ለማውራት ይሮጣል እንጂ የእናንተን ደስታ የእናንተን ፍቅር የሚወድ የለም ማሮቼ። እና አስተውሉ። ዛሬ ላይ ጓደኛ ስትይዙ የያዝነው የሳቀልን ሁሉ ወዳጃችን አይምሰልን። የሳቃልን ሁሉ ወዳጃችን አይምሰልን።